ሌላ እንደምን አለ? አሁን የምልክልህን ስልክ ከማን ጋር እንዳወራ አጣርታ ትነግረኛለህ። እሺ አሁን እልክልሃለሁ። ሜሌክ፣ ከአንተ ውጭ የሰው ውድቀት የሚያስደስተው ሰው የለም። ብቻ ጠብቀኝ፣ እደርስበታለሁ። ኤልሲ በሰራችው ተንኮልና ክፋት ምክንያት ጄሪ ልጇን አጣች። ለህይወቷም በጣም አስጊ በሆነ ደረጃ ላይ ትገኛለች። አምነን ከውጪ በሚመጣበት ሰዓት ጄሪ ወለሉ ላይ ወድቃ ሲያያት በጣም ደንግጦ ወዲያውኑ የሰው እርዳታ ሲጠይቅ ሜርሲና ብሌን ሆነው ወዲያውኑ እየተሯሯጡ ሲመጡ ጄሪ ወድቃ ነበረ። ሜርሲ እንግዲህ በጣም በመደንገጥ ጄሪ ላይ የሆነው ነገር አስደንግጧታል። ምን እንዳደረገችና ምን እንደተፈጠረ በደንብ ጠንቅቃ ታውቃለች። ነገር ግን ቆይ ምን ሆና ነው? ምን ተፈጥሮ ነው? እያሉ ሁሉም ደንግጠው ጄሪን ከተኛችበት እንድትነሳ ለማድረግ እየሞከሩ ነበረ። ጄሪ ግን በጣም በከፍተኛ ሁኔታ ደም እየፈሰሳት ነበረ። ምናልባት በዚህም መሀል እንግዲህ በሆዷ የነበረውን ጽንስ አታ ሊሆን ይችላል። ሁሉም በጣም ደንግጠዋል። ሜርሲ ግን የተፈጠረውን በደንብ ጠንቅቃ ታውቃለች። እናት ዛህራ ሚስጥሯን ስላወቀችባት እሷን እስከ መጨረሻው ድረስ ለማስወገድ ብላ ያዘጋጀችውን መድኃኒት ጄሪ ቀድማ ስለጠጣችው በዛም ምክንያት እንደዚህ እንደሆነች ጠንቅቃ ታውቃለች። ነገር ግን በጣም እያስመሰለች እና ምን ሆና ነው እያለች ምንም እንደማያውቅ ሰው ሆና በጣም እየተጨነቀች እያስመሰለች ነበረ። በእርግጥ ሜርሲ በተፈጠረው ነገር በጣም ደንግጣለች። ቀደም ሲል ሜርሲ መድኃኒቱን ማለትም ውሃ ውስጥ ከጨመረች በኋላ ኪችን ካሁን ማን ገባ እያለች ደረጃ ላይ ተንጠልጥላ ስትመለከት ብሌን አይታት ነበረ። ብሌን ስትመጣባት በጣም ደንግጣ ነበረ። ብሌንም ቆይ እዚህ ምን ታደርጋለች ብላ ስትጠይቃት ለጠየቀቻት ጥያቄ መልስ ላለመመለስ ወዲያውኑ ነበር ጥያቄውን ያስቀየሰቻት። ብሌንም አምነንን እንደፈለገችውና እናት ዛህራ ጓደኛዋ ጋር ስለሄደች ፈቃድ እንድጠይቅላት አዛኝ ነበረ ብላ ስትላት ሜርሲ በዚህ ሰዓት በጣም ደንግጣለች። እናት ዛህራ እዛ ቤት ውስጥ ከሌለች የሆነ ሰው መድኃኒቱን እንደሚጠጣው እርግጠኛ ነበረች። ድንጋጤዋ የጀመረው ያን ጊዜ ነበረ። እንግዲህ እናት ዛህራ ስትል ቆይ ምን ሆነች እያለች በጣም ደንግጣ ነበረ። ማለትም መድኃኒቱን ጠጥታው የሆነ ነገር የሆነች መስሏት ደስ ብሏት ነበረ። ነገር ግን ቤት ውስጥ እንዳልነበረች ስትሰማ ደግሞ ወዲያውኑ ደስታዋ ወደ ድንጋጤ ተቀይሯል። ያንን መድኃኒት ቀድሞ የሆነ ሰው እንደሚጠጣው በጣም እርግጠኛ ነበረች። ነገር ግን ወዲያውኑ ያንን መድኃኒት ለመድፋትም ሆነ ለመቀየር እድሉን አላገኘችም። ጄሪ ወደ ኪችን በመግባት ብርጭቆ ላይ ያለውን ውሃ ወዲያውኑ አንስታ ነበር የጠጣችው። ምንም ጊዜ ሳይወስድ መድኃኒቱም እዛው ወለሉ ላይ ጥሏት በጣም ከባድ ጉዳት አድርሶባት ደም እየፈሰሳት ነበረ። በዚህ ሰዓት እንግዲህ አምነን ከውጭ ሲመጣ ጄሪ ወለሉ ላይ ወድቃ ከባድ ደም እየፈሰሳት አይቶ በጣም ደንግጦ ሲጣራ ሜርሲ እና ብሌን ወዲያውኑ ወደዛ ሲሄዱ ጄሪ ወለል ላይ ወድቃ ነበረ። እንግዲህ ሁለቱም ደንግጠው ጄሪ ከወደቀችበት እንድትነሳ ለማድረግ እየሞከሩ ነበረ። ሜርሲ ግን ምን እንደተፈጠረና ምን ሆና እንደሆነ በደንብ ጠንቅቃ ታውቃለች። ግን ደግሞ እያስመሰለች ነበረ። ጄሪ ወዲያውኑ ወደ ሆስፒታል ስትሄድ ተመርዛ እንደሆነና ሆን ብለው እየተደረገ ነገር እንደሆነ ተነግሯቸዋል። እንግዲህ አምነን ምን እየሆነ ነው? ቆይ እኔ የምለውን ነገር እለት ከእለት እያጣሁኝ ነው። ቆይ ለምንድን ነው እኔ ላይ ይሄ ሁሉ ነገር እየተፈጠረ ያለው እያለ በጣም እያሳሰበው ነው። ድርጅቱ በጣም በከባድ ኪሳራ ውስጥ እንዳለ ቀደም ሲል ወደ ድርጅቱ ሄዶ ነበረ። ይህም ደግሞ በጣም ኪሳራ ውስጥ እንደነበረ አይቶና ተረድቶ መጥቷል። ይህንን ነገር ማን እያደረገ እንዳለ ግልጽ ያልሆነለት ነገር ግን እሱን ለመጉዳት የሚፈልገው ሰው ማን እንደሆነ አለማወቁ ነው። ብሌን የሆነ ነገር ተጠራጥራለች።
ብሌን ሜርሲ በጣም ደንግጣና በድንጋጤ ወደ ኪችን ስትመለከት እንደነበርና እንደዚሁም ደግሞ ሜርሲ በጣም ተንኮለኛና ሴረኛ እንደሆነች ስለምታውቅ ይህንን ነገር ልታደርግ የምትችለው እሷ ናት ብላ ታስባለች። ጄሪ አሁን ላይ ህይወቷ ቢተርፍም ነገር ግን በሆዷ ውስጥ ያለው ጽንስ እንደወረደ ሆስፒታል በነበሩበት ሰዓት እንግዲህ ይህ ነገር ተነግሯቸዋል። አምነን ይህ ነገር ለምን ሆነ? ቀደም ሲል እናቴን አጣሁ፣ ከዛ ደግሞ አክስቴ፣ ከዛ ደግሞ አለኝ የምለውን ገንዘብ ሁሉ ቀን በቀን እያጣሁ ነው። አሁን ደግሞ አንድ ተስፋ የልጄ ላጣ ነው ማለትም አጣሁኝ። ቆይ ለኔ ይሄ ሁሉ ነገር ይገባኛል ወይ ብሎ በጣም ተናዶ ነበረ። እንግዲህ ብሌንም ለማጽናናትና አምነን ተስፋ መቁረጥ እንደሌለበት እያበረታቸው ነበረ። አምነን በጣም በብዙ ነገር ውጥረት ውስጥ ሆኖ እንኳን ብሌንን ሲያስብ በጣም ደስተኛ ይሆናል። እዛ ቢሮ ውስጥ እንኳን ተቀምጦ የድርጅቱ ኪሳራ እንደዚሁም ደግሞ በጣም ብዙ ነገሮች ተደራርበውበት ብሌንን እያሰመ ፈገግ እያለ ነበረ። ከብሌን ጋር እንግዲህ በጣም እንደሚዋደዱ እና እንደሚፋቀሩ ተመልክተናል። ግን ደግሞ አንድ ጋር እንዳይሆኑ ያደረጋቸው በጄሪ ሆድ ውስጥ የነበረው ጽንስ ነበረ። አምነን ከዚህ ቀደም ለብሌን ካንቺና ከልጄ መምረጥ ይኖርብኛል እያለ ነበረ። አምነን ምንም በጄሪ ሆድ ውስጥ የነበረው ጽንስ የራሱ ባይሆንም ነገር ግን ደግሞ ከብሌን ጋር እንዳይሆን አስሮ ይዞት ነበረ። ምክንያቱም ልጄ ያለ አባት እንዲያድግ አልፈልግም ብሎ ያስብ ነበረ። ጄሪም ደግሞ በዛ እያመሃኘች አምነን ከሷ ውጭ ማንንም ሴት እንዳያይና ከሷ እንዳይርቅ ለማድረግ እየሞከረች ነበረ። ይህ ነገር ደግሞ እሱ ከሚወዳትና ከሚያፈቅራት ሴት ጋር አንድ ጋር እንዳይሆን አስሮ ይዞት ነበረ። አሁን ግን ያ ሰንሰለት ተበጥሷል። ቢሆንም ግን ልጁ የኔ ነው ብሎ አምኖ ስለተቀበለ ማለትም የእሱ እንደሆነ ነው እንጂ የሚያውቀው የሌላ ሰው እንደሆነ ስለማያውቅ አምነን ልጁን በማጣቱ በጣም ተናዷል። ምናልባት የሜርሲ ተንኮል ከታወቀ ሜርሲን እስከ መጨረሻው ድረስ ሊያስወግዳት ይችላል። ሜርሲ እዛ ቤት ውስጥ በጣም ብዙ ተንኮሎችን ሰርታለች። ከዚህ ቀደም እናቱንም ለመግደል ሞከራ አድርጋለች። የምትወስደውን መድኃኒት ጄሪ እንድትቀይርላት በማድረግ እንድትሞት ለማድረግ ሞክራ ነበረ። አሁን ላይ ደግሞ ሆን ብላም ባይሆንም እንኳን የአምነንን ልጅ ገድለዋለች። ይህን ነገር አምነን ካወቀ ደግሞ እስከ መጨረሻው ያስወግዳታል። ሜርሲ አሁን ላይ አንዱን ሚስጥሯን ለመደበቅ ስትል ሌላ ደግሞ ከባድ ስህተት ሰርታለች። ሜርሲ ብዙ ጊዜ ከተመለከታችሁ በጣም ብዙ ነገር ታስባለች። ነገር ግን ስታደርገው ደግሞ ይጋለጥባታል ወይም ደግሞ ይታወቅባታል። ይሄ ነገር ማንም ያያት ሰው ባይኖርም እንኳን ነገር ግን ብሌን ተጠራጥራታለች። ጄሪን ብኮን ከተኛችበት ስትነቃ ልትጠራጥር የምትችለው ሜርሲን ነው። ቀደም ሲል ስታስፈራራት እንደነበር እና እንደዚሁም ደግሞ በያዘችባት ቪዲዮ ምክንያት እናት ዛህራ ያወቀችውን ሚስጥር ለአምነን እንዳትናገር ለማድረግ እየሞከረች ነበረ። ጄሪም ሚስጥሩ ምን እንደሆነ ባታውቅም ነገር ግን እናት ዛህራን ሄዳ ልጄን አላባት እኔንም ደግሞ አለባል አታስቀሪን፣ በሜርሲ ላይ ያወቅሽውን ሚስጥር ለአምነን በፈጠረሽ እንዳትናገር እያለች እየለመነቻት ነበረ። እናት ዛህራን በጣም ስለጨነቃት አልናገርም ብላ ቃል ገብታላታለች። መጀመሪያ ላይ ግን ምናልባት እዚህ ነገር ውስጥ እጅሽ አለበት እንዴ ብላ ጠይቃታለች። ጄሪ ግን እኔ ስለ ነገሩ ምን እንደሆነ እንኳን አላውቅም፣ ነገር ግን ደግሞ ይህን ነገር እንዳትናገሪ፣ ከተናገርሽ ደግሞ እኔንና አምነንን ታለያየናለች ብላ ስለነገረቻት እናት ዛህራ ደግሞ ይህን ነገር ማድረግ ስለማትፈልግ ማለትም ጄሪ ከአምነን ስላረገዘች አምነን ደግሞ ከልጁ መራቅ እንደሌለበት ስለምታውቅ ይህንን ነገር ማድረግ አልፈለገችም ነበረ። ስለዚህ በብዙ ነገር ስታስፈራራት ስለነበረ ምናልባት ይህንን ነገር በእኔ ላይ ልታደርግ የምትችለው እራሷ ብቻ ናት ብላ ነው የምትጠራጠረው። ሜርሲ አሁን ላይ ጄሪ ከተኛችበት ስትነቃ መጀመሪያ ልትጠይቀው የምትችለው ሜርሲን ነው። ቆይ ይህንን ነገር በእኔ ላይ ያደረግሽው አንቺ ነሽ ብላ እሷም ደግሞ ሌላ የምታስፈራራበት የሆነ ምክንያት አገኘች ማለት ነው። በሌላ በኩል የአምነን ድርጅት በትልቅ ኪሳራ ውስጥ መሆኑን አስመልክቶ እንግዲህ በዛ ድርጅት ውስጥ ጸሐፊ የሆነችው ልጅ የሆነ የተጠራጠረችው ሰው አለ። እሱ ማን ነው እንግዲህ የኔ ካልሆንሽ ብሎ የሚያስቸግራት ሰው እንዳለና በገባሽ በወጣሽ ቁጥር ሲያስቸግራት አይተናል። እንግዲህ እሱ ደግሞ በሰው ውድቀት የሚደሰት አይነት ሰው እንደሆነና ከሱ ውጭ ይሄን ነገር ማንም ሊያደርግ አይችልም፣ የዚህ ድርጅትን ሚስጥርና ፋይል እያወጣ አሳልፎ የሚሰጠው እሱ ብቻ ነው ሊሆን የሚችለው ብላ ስለተጠራጠረች
ወዲያውኑ አምነንን የሆነ መረጃ አሁኑኑ ይዤ እመጣለሁ ብላ ከአምነን ተለይታ በመሄድ ወዲያውኑ ስልክ ደውላ የልጁን ስልክ ቁጥር በመላክ ይህንን ስልክ ቁጥር አጣርታችሁ ከማን ጋር እንደሚደዋወልና ከማን ጋር እንደሚገናኝ እንድታጣሩልኝ ይፈልጋለሁ ብላለች። እንግዲህ በዚህ ምክንያት የሆነ የምትደርስበት ፍንጭ ይኖራል ብለን ተስፋ እናደርጋለን። ይህንንም ነገር እያደረገ ያለው ራሱ እንደሆነ አይተናል። ምክንያቱም ቀደም ሲል ወደ አምነን ከመሄዱ በፊት ስልክ ሲያወራ ሰምተነዋል። ማለትም እንግዲህ ድርጅቱ ትልቅ ኪሳራ ውስጥ እንደሆነና ደግሞ አምነንም ደግሞ ወደ እሱ አለመንጣቱ እንዳሳሰበው ሲናገር ነበረ። በዛ ላይ ደግሞ እዛ ድርጅት ውስጥ በላተኛ የሆነችውን ልጅ ደግሞ ሲጠይቃት ነበረ። አምነን በድርጅቱ ኪሳራ ተያይዞ ምንም የጠይቅሽ ጥያቄ የለም እያለ ነበረ። ስለዚህ ይህንን ነገር ከሱ ውጪ ማንም ሰው ሊያደርገው እንደማይችለው እርግጥ ነው። እንግዲህ ይቺ ጸሐፊዋ ደግሞ በሆነ መንገድ እሱ ላይ ልትደርስበት እና ልታጋልጠው ልትችል ትችላለች። ምክንያቱም በጣም እንደምትጠለውና በጣም አስቸጋሪ ሰው እንደሆነ ስለምታውቅ ከዛ ድርጅት ደግሞ ለቆ እንዲወጣላት ስለምትፈልግ በተቻላት መጠን እሱን ለማጋለጥ ልትሞክር ትችላለች። ውድ የድር ድራማ ተከታታዮች እንደዚሁም የሃይማኖት ቲዩብ ቤተሰብ የሆናችሁ ይህን ቪዲዮ እስካሁን ላይክ ያላረጋችሁ ላይክ እያረጋችሁ እንደዚሁም ለቻናሉ አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።